ሰዎች ማን ይሉኛል የሰው ልጅ ማን ይሉታል የሚል ጥያቄ ነበር። አዎ ሙሴ ነው ይሉሃል ብለዋል። ኤልያስ ነው ይሉሃል ብለዋል። ኤርሚያስ ነው ይሉሃል ብለዋል። በተለይ ከነቢያት አንዱ ነው ይሉሃል ብለዋል። ታዲያ ጴጥሮስ የተባለ ሐዋርያ ግን አንተ ክርስቶስ ወልደ እግዚአብሔር ሕያው የሕያው የእግዚአብሔር ልጅ ነህ እንጂ ሙሴ አይደለም፣ ኤልያስም አይደለም፣ ከነቢያትም አንዱ አይደለም ብሎ ገልጧል ማለት ነው። ስለዚህ ጌታ ጴጥሮስን ሲናገር እንዲህ ብሎታል። ኦ ጴጥሮስ ወልደ ዮና ይከሰተ ለከ ሥጋ ወደም አላ አቡየ ዘበሰማያት ብፁዕ አንተ ስምዖን ወልደ ዮና ብፁዕ አንተ ስምዖን ወልደ ዮና እስመ አንተ ኮከ በዛቲ ኮከ አንጻ ለቤተ ክርስቲያኔ ወደቂቀ ሲኦል ይሄይልዋ ሁበከ በርሃውተ መንግሥተ ሰማያት ዘአሰርከ በምድር ከውን ሱረ በሰማያት ወዘፈታይከ በምድር ከውን ፍትሐ በሰማያት ብሎ ስልጣንን ሰጥቶታል። ታዲያ ይህንን ስትረጉም ምንድን ነው የሚለው ስንመለከት ይህንን ምስጢር የገለጠልህ ሥጋና ደም አይደለም፣ የገለጠልህ የባህሪ አባቴ ነው አለ። የትኛው የባህሪ አባቱ? በደብረ ታቦር ላይ የመሰከረ እርሱ ነው ማለት ነው። ስለዚህ ታዲያ ለሐዋርያት ሙሴ ነው እንዳትሉት ይሄው ሙሴ አለ፣ ኤልያስ ነው እንዳትሉት ይሄ ኤልያስ አለ፣ ከሐዋርያት አንዱ ነው እንዳትሉም ይሄው ሐዋርያቱ አሉ። ልጄ ግን ይሄ ነው የወደድኩት ልጄ በማለት ገልጦታል ማለት ነው። እግዚአብሔር የወደደው ልጁ እርሱን። አዎ ልጅ የነበረ አዳም አልተወደደም፣ ዳዊትም አልተወደደም፣ አብርሃምም አልተወደደም፣ ይስሐቅም አልተወደደም። የመወደድ ግርማ ያለው በአብ ዘንድ ስሙር መስዋዕት ሆኖ የተገለጠ አንድና አንድ ብቻ ለዘላለምም የሚኖር እርሱ ኢየሱስ ክርስቶስ ነው። ክብርና ምስጋና ለአምላካችን ይሁን። አዎ ስለዚህ ታዲያ ልጄ ብሎ የተናገረው ይህንን ነው ማለት ነው። ስለዚህ ታዲያ እኛ እርሱን እንድንሰማ ነው። በብሉይ ኪዳን ብዙ የሚሰሙ ነገሮች ነበሩ። አዎ በመጻሕፍቱ በሙሴ መጻሕፍት በኩል የሚሰሙ ነበሩ። በታቦቱ በኩል የሚሰሙ ነበሩ። በመስዋዕቱ በኩል የሚሰሙ ነበሩ። የሚሰሙ ጥቃቅን ነገሮች ብዙ ነበሩ። እግዚአብሔር ወልድ ኢየሱስ ክርስቶስ ከሰማየ ሰማያት ዝቅ ባለ ጊዜ ከድንግል ማርያም በተወለደ ጊዜ ግን መሰማት በአንድ በኩል ብቻ እንዲሆን ጠቅልሎ የመሰማትን ድምፅ ሁሉ ወስዶ በምድር ላይ የተገለጠ የሙሴ ሕግ ከሕግም በላይ የሆነ ሕግ እርሱ ነው። ክብርና ምስጋና ለአምላካችን ይሁን። ይህንን ነው የተናገረው ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈላቸው መልእክቱ ምዕራፍ 1 ቁጥር 1 ላይ እንዲህ ብሎ ተናግሯል። በብዙ ነገር ወበብዙ መክፈልት አይደአ እግዚአብሔር ለአበዊነ በነቢያቲሁ ትካት ወበዳህሪሰ መዋዕል ነገረነ በወልዱ ዘረሰዮ ወራሴነ ኩሉ። እግዚአብሔር በብዙ ህብረ ትንቢት ደግሞም በብዙ ህብረ ምሳሌ ደግሞም በብዙ ህብረ ምስጢር በአባቶቻችን በኩል ተናግሮ ነበረ። ዛሬ ግን በአባቶች በኩል የሚናገር አይደለም፣ በመልአክ በኩል የሚናገር አይደለም፣ በትንቢትም በኩል የሚናገር አይደለም። ሁሉን ወራሽ ባደረገው ደግሞም በቀኙ ባስቀመጠው ለዘላለም በሚኖር በአንድ ልጁ በኢየሱስ ክርስቶስ በኩል አንድ ጊዜ ፈጽሞ ለዘላለም ተናገረ ነው የሚለው። ክብርና ምስጋና ለአምላካችን ይሁን። ስለዚህ አሁን እግዚአብሔር በሙሴ በኩል አይደለም የሚነግረን፣ በነቢያት በኩል አይደለም የሚነግረን፣ በልጁ በኢየሱስ ክርስቶስ በኩል ነው ማለት ነው። ስለዚህ ታዲያ የባህሪ ልጁ ነውና እግዚአብሔር አብ ልጄን ስሙልኝ አለ። የባህሪ ልጇ ነውና ድንግል ማርያምን ልጄን ስሙልኝ አለች። በዚህ በዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ ስትመለከቱ ልጄን ስሙት ብላለች ማለት ነው። ምክንያቱም ተአምራት የሚደረጉላችሁ ክብር፣ ጸጋ፣ ሞገስ የሚጨመርላችሁ እርሱን ስትሰሙት ነው በማለት እርሷም አብ የሰበከውን እርሷም ደግሞ እናት ናትና በምድር ላይ ሰብከዋለች ማለት ነው። ስለዚህ እግዚአብሔርን መስማት ያስፈልጋል። እርሱን እንድንሰማ ይርዳን እግዚአብሔር። እንኳን እግዚአብሔርን ሙሴን እንኳን በኦሪት ዘዳግም ምዕራፍ 15 ቁጥር 18 ጀምራችሁ ስትመለከቱ እንዲህ ይላል፣ ነብዬ አነሱ ለክሙ እግዚአብሔር ማዊክሙ ወለቱ ስምዕዎ። እግዚአብሔር እንደኔ ያለ ነብይ ያስነሳላችኋል፣ እርሱን ስሙት። እኔ ባህር ከፍዬላችሁ ይሆናል፣ እሱ የኤርትራን ባህር ሳይሆን ሲኦልን ይከፍልላችኋል። እና እኔ መናን አውርጄላችሁ ይሆናል፣ እርሱ መና ሳይሆን ሥጋውን ቆርሶ ይሰጣችኋል። እኔ ውሃን ከጭንጫ አፍልቄላችሁ ይሆናል፣ እርሱ ግን ውሃን ከጭንጫ ማፍለቅ ሳይሆን ደሙን ከጎኑ አፍልቆ ይሰጣችኋል። እኔ በመልአኩ ብርሃን በጨለማ መርቻችሁ ይሆናል፣ እርሱ ግን አነ ብርሃኑ ለዓለም ብሎ በራሱ ብርሃንነት ይመራቸዋል። እኔ በዛ በበረሃ በዚህ ባህራ ሴቦን ምድር መርቻችሁ ይሆናል፣
እሱ ግን ራሱ እውነት ራሱ መንገድ ሆኖ ወደ አብ ይመራቸዋል በማለት ተናገረ። ክብርና ምስጋና ለአምላካችን ይሁን። ስብሐት ለእግዚአብሔር። ላስተማሩን ለመከሩን